ቤተሰቦቼ አላችሁልኝ? እኔ ያለሁኝ እግዚአብሔር ይመስገን። ኑሩልኝ ቤተሰቦቼ። ዛሬ የገረመኝ ነገር ሩታ ቆየች። አሁን 3 ሳምንት ወይም 2 ሳምንት በላይና ቤተሰብ ጋር ነው ያለችው። ቡታጀራ እያያችሁት ነው። የገረመኝ ነገር አለ። ደስተኛ ናት እች ልጅ። ከቤተሰቡ ጋር ናት፣ ከእናትና ከአባቶቹ ከፋሚሊ ጋር ነች እና አሁን መውለጃ ሰዓቱም ደርሷል። እግዚአብሔር ይመስገን። እግዚአብሔር በሰላም ይገላገላት። አሁን ማለት ነው ሄርሜላ ዛሬ ቡታጀራ ከአብሬሽ ጋር ተመካክሮ ነው ይዞ መጡት። እቺ ልጅ ሰላሙን እንዳታገኝ ነው። እኔ ድሮ ማለት ነው ሩታ በጣም እየተቃወምኩት ነበረ። ሩታ ትክክል አይደለችም እያልኩት ነበር፣ እውነት መናገር ማለት ነው። አሁን በጣም እያናደደችኝ ነው ሄርሜላ። እውነቴ ነው የምላቸው። እንደ ሴት ስታስቡ በጣም ብዙ ነገሮች ይፈጠራሉ ሴት ልጅ ላይ። እቺ አሁን ማለት ነው ሄርሜላ ዛሬ እያደረገችው ነገር፣ አንቺ ምንም ያገባሽ ነገር የለም። ከአብሬሽ እና ከሩታ መካከል በሰላም ማውጣት ያለብሽ። እውነቴ ነው ብላችሁ አንዳንድ ሰዎች ለሰው ህይወት ውስጥ እንደ እርጎ ዝንብ ጥልቅ ብሎ ይገባሉ እና ማውጣት ይቸገራሉ። ብዙ ሰዎች እጅ ማጠባ ነው ያደረጉት እነዚህ ልጆች ትዳር ላይ፣ እውነት መናገር ማለት ነው። ምን ነው እነሱ ብቻ ነው እንዴት ዩቱበሮች? ለምንድን ነው እንደዚህ ቅናት? ለምንድን ነው ለሰው ትዳር መበጥበጥ? እውነቴ ነው የምላችሁ በጣም የሚያስጠላ ነገር ነው። እና ሩታ የኔ ጀግና፣ እውነት ሩታ ጀግና ናት። በቃ ሀሳቧ ያረገችው ነገር በጣም ሬዲ፣ በቃ ማንነቷ ሴትነቷን ያስከበረችው በጣም አብሬሽ ማለት ነው። አንገት ይገርገራል በቃ። ከዛ በኋላ አንገት ደፊ ሀገር ጠቢ ያለ ሀገሬ ሰው። እውነት መናገር በጣም ሽብ ነው ይሄ ነገር ማለት ነው። ያስጠላል። ሴት ልጅ ላይ እንደዚህ ሙድ መያዝ በጣም ይከብዳል። ቤተሰቡ ከቤተሰቦቹ ጋር እያወሩ እያሉ እየሰማን ነው። ሚዲያ ላይ እያወሩ ነው። እንደ ሚላት ባለፈው ሚዲያ ላይ ወጣ እሷ ቪዲዮ እየሰራች ከቤተሰቦቹ ጋር እንደተነጋገሩ እያወሩ ነው። አሁን ይቺ ልጅ እነዚህ ልጆች እንዳይገባቡ አንድ እንዳይሆኑ ኢባቢ መርዟ ይዛ መጣ እየደፋች ነው አሁንም ማለት ነው። ከዛ ከአዲስ አበባ ተከታትላ መጣ ማለት ነው። ሩታ እሷ ስታይ እናት ትናደዳለች። አንቺ ባልና ሚስት መካከል ትወጃል። ለትዳር ክብር እንደሌለት አድርጎ ነው የሚያስበው እና ራሱ በቃ አንገቱ ወደ መሬት ይቀረቅራል። ከዛ በኋላ ዝም ይላል፣ እየሰራ ይሰራል። ከዛ ለምን አስፈለገች ኢባብ ይዞ ማውጣት? ሄርሜላ ለምንድን ነው ቡታጀራ ላይ መጣ? ቤተሰብ አለው፣ ሽማግሌ እየገባ ነው። ምን አገባሽ አንቺ? ውጪ ከእነሱ ትዳር ውስጥ። አንቺ ምንድን ነው? ምን ብልግና ነው ይሄ? እውነት ነው የምላቸው ሄርሜላ የተደገፉ ሰዎች በጣም ክፉ ናቸው። እውነት ነው የምላቸው አሁን ማለት ነው። እንዴ ሰው ልጅ እኮ ይጠላል። ትዳር እኮ ቀልድ አይደለም። ልጅ ልወልድ ነው ይሄ ልጅ ልትወልድ ነው እንዴ? እንዴት ሰው ልጅ ትዳሩ ያልፈታ ወንድ ከሌላ ሴት ጋር እንደዚህ ይሆናል? ለምንድን ነው ለትዳሩ ክብር የሌለ? አዎ ሰው ይሳሳታል። ብዙ ሰዎች ሆይ ሆይ ይላታል። ብዙ ነገሮች አሉ ከሩታ ጋር። እውነት ነው የምላችሁ ብዙ ማንም የላትም እቺ ሩታ እዛ ማለት ነው። እውነት መናገር እና ሁሉም ሰው ከኋላ ሆኖ ቤቷ ይህ ሊፈርሱ ጭንቅላቱ ሊያስጨነቁ እንጂ እውነት ነው የምለው በዚህ በፊት ብዙ ነገር ስህተት፣ ትልቅ ስህተት ሰርተዋል አብሬሽ። እስካሁን ድረስ ምንድን ነው የሚያስጠላ እንደዚህ ነገር? እና እስኪ እናንተ ቤተሰቦች ሀሳብ ምንድን ነው ይሄ? እውነት በጣም ነው የሚገርመው። የሁሉም ሰው እጁ አስገብቶ ይሄ ቢቦች አውቀቋል። ምንድን ነው ይሄ ነገር? እንዴ ሰው ትዳር ከጎረቤት ጋር እንደሚመካከረው ሚስቱ እንዴት እንደሚያደርጋት እንዴት እንደሚመራት ምንድን ነው? ጓደኛ ነው ወይስ ትዳር የሚመራው? እሱ ጓደኞቹ ናቸው እንዴት ትዳር የሚመሩ? አሁን ብዙ ልጆች ትዳር አሉ። ብዙ እንደዚህ ወጥቶ እንደዚህ ነገር የለም። ምን አይነት እየተራገመ ነው? መታገኝ በጣም ባለጌ ሰው ነው። በቃ እንደዚህ አንገት ይደፋል፣ ከኋላማ ብዙ ነገር ይሰራል ማለት ነው። ይሄ ልጅ
ከካሜራ ጀርባ ብዙ ችግር ይኖራል። እች ልጅ ዝም ብላ ከቤቱ አልወጣችም። ቁጣ ሻንጣ ጎትታ ወጣችሁ። በሰላም አይደለችም፣ ችግር ስላላት ነው። ጨክና ቤቱ ትዳሩን ስታወጣችሁ እየተሰደበችበት ዋጋ እየከፈለችበት ቤት ዛሬ ሁሉም ሴት አብሬሽ ላይ የሚንጠለጠሉ ሰዎች እኮ ዛሬ እሷ መጣ እያሳመረች ይሉት ነው። ሁሉም ሊበሉ የሚሮጡት ትታ ነው ወጣችሁ። እሷ ይሄ ሳ እንደዚህ ትዳር በጣም እግዚአብሔር እንደዚህ ወንዶች ወደ ህይወታቸው እግዚአብሔር እንዳያመጣቸው እውነት ሴቶች እስማው ምን አይነት ብልግና ነው ይሄ? እና በጣም እየገረመኝ ሄርሜላ ዛሬ ያደረገችው በጣም መጥፎ መርዝ ይዛ ልጆች መካከል በተነችው። ትናንትና አሁን በሰላም እየሳቁ እየተጫወቱ ቪዲዮ ሰርቶ ነበር ከፈረንጁ ጋር እንትን አስሸክሞ እሷ አይታ አሁን እነሱ ሊስማሙ አንድ ይሆናሉ የምትል በሮጫ እሷ ሴጣን ይዛ መጣች። እግዚአብሔር ቅጽጻት እውነት ነው የሚላችሁ እና ቤተሰቦች ሩታ በሰላም እግዚአብሔር ሁለት ላደርጋት ጸልዩላት ለእሷ። ይሄ ደግሞ እግዚአብሔር ደጉ ዘመን ላክልን። ይሄ በጣም ክፉ መንፈስ ይዞ ወደ ሰው ህይወት የሚመጡ በጣም ጓደኛም ምረጡ። እውነቴን ነው የምላችሁ ትዳር ላይ በጣም ከባድ የሚሆናል። አሁን በዚህ ሰዓት ሰው ለሰው ደስታ ማስደስታ ለሰው ህይወት ማስደስታ ሰው በጣም ክፉ ነው። በጣም ብልግና ነው። ሰው ህይወት ላይ እንደዚህ ገብቶ መጨማለቅ እንዴ! ይሄ እኮ እንትን አደረጉ እኮ ልጥ እንጀራ የሚቦካ እንደዚህ ያደርጉላት። ሩታና አብሬሽ ትዳር ለሁሉም ሰው እጅ ማስጣጠባ ሆኖ ቀሩ። በቃ እየፈለገ ሰው መጥቶ ይወርጫል፣ ይወጣል፣ ያወራል፣ ይሄዳል። ይሄ ተገቢ አይደለም። ሩታም ከቤተሰቦች ጋር ተመካክራ አብሬሽም ከቤተሰቡ ጋር ተመካክራ ወደ ቤታችሁ፣ ወደ ህይወታችሁ፣ ወደ ልጃችሁ ማሳደግ እግዚአብሔር በሰላም ሊያገለግላት እሷ ነው እንጂ እንደዚህ ነገር በጣም ነው ያስጠላ። እውነቴ ነው የምላችሁ በጣም ያስከፋል። እግዚአብሔር በሰላም ሊያገለግላት። ሼር እና ሰብስክራይብ ማድረጉ እንዳትረሱ። ወዳችኋለሁ ፋሚሊ።